ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። እንግዲህ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ እና ዛሬ ይዤ የመጣሁት ሀሳብ ምንድነው? ሳነብ ካገኘኋቸው አንዳንድ ሀሳቦች ለእናንተ ሼር ለማድረግ ነው ወደዚህ የመጣሁት ማለት ነው። ስለዚህ እናንተ ደግሞ ይጠቅማል የምትሉትን ከነኛ መካከል ትወስዳላችሁ እና ሀሳብ አስተያየታችሁንም በዛው ተሰጡኛላችሁ ብዬ ተስፋ አድርጋለሁ እና እስከ ቪዲዮ ማብቂያ ድረስ አብሮነታችሁ አይለየኝ። ስለዚህ እስከዛ ድረስ መልካም ጊዜ ይሁንላችሁ እላለሁ። እስከ መጨረሻው ከተከታተላችሁ ብዙ ቁም ነገሮችን ትጨብጣላችሁ ብዬ አስባለሁ። የመጀመሪያው ዛሬ ከነበብኩት ወይ ከሰማሁት ለእናንተ ሼር የማደርገው ብዬ የማስበው የመጀመሪያው እምቢ ማለትንና ህይወታችን ውስጥ በእውነት መኖር ያስፈልገናል ብዬ አስባለሁ እና ሌሎችን ለማስደሰት አትስሩ ይላል። እምቢ ማለትን እናም በህይወታችን በእውነት መኖር ወይ ደግሞ ሌሎችን ለማስደሰት አለመስራት፣ የምናደርጋቸው እንቅስቃሴዎች ሌሎችን ለማስደሰት እምቢ ማለት የተገባን ነገር ግን ሰዎችን ለማስደሰት በሚል ተገቢ ያልሆነ እውነት ያልሆነ ነገር ተቀብለን የምንኖር ሰዎች ነንና ስለዚህ የኛን ህይወት እኛንን መኖር ያለብን እነሱን ለማስደሰት ብለን የኛን ደስታ ማጣት የለብንም። ስለዚህ እምቢ ማለትን አይ የሚል ሀሳብ ውስጣችን ላይ ሊመጣ ይገባል ማለት ነው። ምክንያቱም እነሱን ለማስደሰት በሚል የኛን ደስታ እናጣለን እና ሰዎችን ለማስደሰት በሚል እምቢ ማለት የሚገባንን ነገር ትተን እነሱን ለማስደሰት እንጥራለን ማለት ነው። ስለዚህ ለራሳችን ለሰዎች ሳይሆን ለራሳችን እውነተኛና ሐቀኛ መሆን ይጠበቅብናል ማለት ነው። በህይወታችን ዋና ገጸ ባህሪዎች ነን እንጂ በሌሎች አካላት ወይም በሌሎች ሰዎች ውስጥ ገጸ ባህሪ አይደለንም። ማለት ሰዎች በሚነግሩን ነገር የምንመራ እኛ የራሳችን የተሰጠን ገጸ ባህሪ አለ። ያም የተሰጠን ገጸ ባህሪ ከፈጣሪ ነው። ስለዚህ ያ የሰጠን ያ እንድንኖርበት እንድንተወንበት የተሰጠን ነገር አለ። በውስጣችን የተቀመጠ ነገር አለ። ያ የተሰጠን ገጸ ባህሪ አንድ ተዋናይ እንደምናውቀው የተሰጠውን ገጸ ባህሪ አጥንቶ በደንብ አሰላስሎ ይፋ ያወጣል። ያ ማለት ያ ሰውዬ የተሰጠውን ገጸ ባህሪ ነው የተጫወተው። ስለዚህ እኛ ደግሞ የተሰጠን ገጸ ባህሪ አለ። በሰውኛ በፊልም በምናይበት ሰዓት ላይ አንድ ደራሲ ወይ ደግሞ አንድ ዳይሬክተር ጸሐፊ የሰጠውን ስክሪፕት ያነባል። ከዛ ደግሞ ያን ያነበበውን ደግሞ ያወቀውን በደንብ አሰላስሎ እንዴት መኖር ይገባኛል ብሎ አስቦ አቅዶ ወደዛ ነገር ውስጥ ራሱን ለማስገባት እና እዛ ጋር የመተወን ብቃቱን ሊያሳይ ይችላል። እኛ ደግሞ ከፈጣሪ የተሰጠን እውነተኛ ማንነት አለ። ስለዚህ ያንን የተሰጠንን ገጸ ባህሪ መኖር የሚገባን እኛ ነን። ሰዎች የተሰጣቸው ሌላ የራሳቸው የሆነ ገጸ ባህሪ አለ። ዋናው በምድር ላይ ላለው በፍጥረት ሁሉ ሰው የተሰጠው አንድ እግዚአብሔር አለ አይደለ? ሁላችንም እንደምንስማማበት አንድ ፈጣሪ አለ። እሱ ደግሞ ለሁላችን የተሰጠን አንድ ገጸ ባህሪ አለ። ያ ማለት ሁሉም የራሱ የሆነ በአንድ ፊልም ላይ በምናይበት ሰዓት ላይ የተለያየ ገጸ ባህሪ አለ። ጨካኙ አለ፣ ነፍሰ ገዳዩ አለ፣ እናት አለች፣ የአባት ገጸ ባህሪ አለ፣ የእናት ገጸ ባህሪ አለ፣ የእህት ገጸ ባህሪ አለ፣ የወንድም ገጸ ባህሪ አለ። ሌሎች ያልጠቀስኳቸው ገጸ ባህሪያቶች አሉ። ስለዚህ ሁሉም የተለያየ የተሰጠው እነኛ ሰዎች ናቸው። ግን ለዛ ቦታ ይሆናሉ ተብሎ የተሰጣቸው ገጸ ባህሪ አለ። ስለዚህ በተሰጣቸው ገጸ ባህሪ ልክ ሆነው ተውነው ለህዝቡ ተደራሽ ያደርጋሉ። ስለዚህ እኛ ደግሞ ሰው ነን። የተሰጠን ደግሞ አንድ ፈጣሪ ፈጠረን አለ። ያ ደግሞ የሰጠን ገጸ ባህሪ
ለእያንዳንዳችን በሚመጥነን ልክ የተሰጠን ገጸ ባህሪ አለ። ስለዚህ ያን የተሰጠን ገጸ ባህሪ ደግሞ መተወን የኛ ድርሻ ነው። ስለዚህ በተቻለን መጠን የተሰጠንን ገጸ ባህሪ ሆነን መገኘት ያስፈልገናል። በሰዎች ላይ ተጠግተን ወይ ደግሞ ሰዎች በሚነግሩን ሰዎች በሚሉን መሰረት የምንመራ ሰዎች አይደለንም። እኛ የተሰጠን የራሳችን የሆነ ገጸ ባህሪ አለን። ስለዚህ በሰዎች ገጸ ባህሪ ላይ ተደግፈን የምንኖር አይደለንም። በእኛ ዋና ገጸ ባህሪ ተሰጠናል። ስለዚህ በዛ መሰረት የምንጓዝ ነን። እምቢ ማለትን መልመድ አለብን። ምክንያቱም ትክክለኛ እውነተኛ ሐቀኛ የምንሆነው ለሌሎች አይደለም፣ ለራሳችን ነው። መጀመሪያ ለራሳችን ሐቀኛ እውነተኛ ከሆንን ለሌሎችም ታማኝ እንሆናለን፣ ሐቀኛም እንሆናለን። ስለዚህ በህይወታችን እምቢ ማለት ያለብን